በክብሪት ያቃጠልከው ትንሽ ወረቀት ቤት ሊያቃጥል ይችላል። በአንዲት ክብሪት እኪስህ የምትይዛት በጣም ትንሽ ነገር ግን አገር ልታጠፋ ትችላለች። ስለዚህ ትንሽን ወንጀል እንጠንቀቅ። እንደ ቀላል ያየኸው ነገር ሱስ ይሆንብሃል። በቃ ቲክቶክ ማየት ትጀምራለህ አይደለ? ደስ የማይል ፒጂ ይመጣል። እዛ ጋር ያየኸው ነገር ወደ ሌላ ዌብሳይት እየጋበዘ ከዛ ሌላ ዌብሳይት እየጋበዘ ወደዚህ ና ቶሎ እያለ ሲጋብዝ መጨረሻ ላይ ራቁታቸውን የሆኑ ሰዎችን ማየት ደረጃ ትደርሳለህ። ግልጽ ነው። እንደ ቀላል የምትጀምረው እንደ ቀላል የምትጻጻፈው መልእክትህ መጨረሻ ውጤቱ ዝሙት ላይ ሊጥል ይችላል። እንደ ቀላል አሰላሙ አለይኩም እንዴት ነሽ? ሰላም ነሽ? ቅራአት እንዴት ነው? ማሻአላህ ያኒ ተሽጂዓህ እሷን ታበረታታለህ ምናምን። ከዛ ወደ ግል ህይወት ማውራት ይመጣል። ዛሬ እኮ እንደዚህ ተውሉ፣ ዛሬ እኮ እንደዚህ እኮ ነው ትልሃለች። ከዛስ በኋላ ፋሚሊ ቤተሰብ ታመመ፣ ከዛ እነሱን ለመዘየር ትሄዳለህ። طيب ከዛ እኔን አመመኝ ትላለህ፣ እሷን ለመዘየር ትሄዳለህ። ቀስ በቀስ ሳታውቀው ሰይጣን እያሳሳቀ የምትፈራው ላይ እንደው መጀመሪያ ስትጀምረው አእምሮ ላይ ውል ያላለብህ ዝሙት ላይ ይጥላል። طيب نعم። ስለዚህ አሁን ይሄ ምሳሌ በጣም የሚገርም ምሳሌ ነው። በትንሽ ሰዓት የሚፈልጉትን አበሰሩ። إذن خلي الذنوب صغيرها وكبيرها فهو التقى كن فوق ماش فوق أرض الشوك يحذر ما يرى لا تحقرن صغيرة إن الجبال من الحصى كما قال الشاعر ወንጀልን ትልቁንም ትንሹንም ተው። ኩን ፈውቀ ማሽን ፈውቀ አርድ ሸውክ ይህተር ማየር። ልክ በሾክ ላይ ልክ እንደሚሄድ ሰው ሁን። መሬት ላይ ሾክ ተነጥፏል። ሾክ ልክ እያየህ የምትረገጠውን ቦታ እየመረጥክ እንደምትረገጥ ሰው ሁን። ላ ተሕቂረነ ሰጊረተን ኢነል ጅባለ ሚነል ሐሳ። ትንሽን ነገር ትንሽ ነው ብለህ አትተው። ይሄ የምታየው ትልቅ ተራራ የጠጠር ውጤት ነውና የምታዩት ተራራ አንዱ ይመጣል የሆነ ድንጋዛ ይደፋበታል፣ አንዱ ይመጣል የሆነ ድንጋዛ ጋር ያከባላል፣ አፈር ይመለስበታል፣ ተራራ ይሆናል። هكذا المعاصي ወንጀልም እንደዚህ ነው። የዛሬ 2 ዓመት ላይ የነበርንበት ሁኔታና አሁን የነበርንበት ሁኔታ ይገናኛል። አሁን የነበርንበትን ሁኔታ በፍጹም እዚህ ላይ እንደርሳለን ብለን አናስብ ነበር ይዛል። አሁን ግን ወርደናል። የድሮ ማንነታችን ይናፍቀናል። እንደዚህ ነበርኩኝ እንዴ ያለ ሊተነስተህ የምትቀራው ሙራጃዓ የምታደርገው ዚክር የምታደርገው አሁን ግን አይደለም። ለሊት ሰላት አይደለም ፈርዱን በግድ ነው የምትነሳው። ምንድነው ወደዛ ያደረሰ? በፊት ሐራም ሲሰራ ልክ የሚያሰቀቀህ የሚያስለቅስህ የሆንክ ሰው አሁን ቤት ወንጀል ሲሰራ ግን ምንም አይመስልም። እዚህ ያደረሰ ምንድነው? በሂደት ነው እዛ ደረጃ ላይ እየደረስከው። ነዓም። ስለዚህ ባረከላሁ ፊኩም ወንጀሎችን ከወዲሁ በራቸውን መዝጋት። አጀማመሩ ደስ ካላልን እናቁም። አመጣጡ ደስ ካላልን ብሎክ ማድረግ ካለበት ብሎክ አድርግ። طيب